እገልሻለሁ። ኑኑዬ በጣም ችግር ውስጥ ገባች። አሁን ላይ ቤቱን በጣም ቀውጣው እናቴ ድረሽልኝ እያለች ስትል የነበረው እንደተደበደበች እያስመሰለች ነበር። በስተ መጨረሻ ኑኑዬ ከቤት እንድትወጣ ተደረገ። አሁን ላይ ቤሉል ከቤት ተወጣች። እኔም አብሬ እወጣለሁ አለ። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ስለምትሆኑ ከልብ እያመሰገንኩ በስተ መጨረሻ ኑኑዬ ከቤት እንድትወጣ አደረገቻት። ወይዘሮ ሄለን አሁን ላይ ልጅ ጋራ ጫፏ እንዳደርሽ ብዬሽ ነበር፣ በተደጋጋሚ አስጠንቅቄሽ ነበር። ነገር ግን ይህንን ትዕዛዝ ደግሞ ልትሰሚ አልቻልሽም። ስለዚህ ከቤት ቶሎ መውጣት አለብሽ። እማቶች ከሆነ ፖሊስ አምጥቼ ከነ ቤተሰቦችሽ ሙሉ ቤተሰቦችሽን አጋዥልሻለሁ አለቻት። አሁን ላይ በስተ መጨረሻ ጆን እሷን ለመጠበቅ በጣም ብዙ ነገር አድርጓል። አሁን ላይ ቤተሰቡ ምን ያህል እሷን እንደሚጠሏትና እንደሚጎዳት በደንብ አውቋል። በስተ መጨረሻ ኤልሹ እሷን እንዳግትላትና ሁሉንም ነገር እንደምትነግረው ቃል በገባችለት መሰረት ፍቅረኛ እያለች አዶኔን ይዘዋለች። አዶኔን ደግሞ በጣም አፈቅረዋለሁ፣ እኔ እሱን ማጣት አልፈልግም። ስለዚህ አሁን ላይ እንድታግትልኝ ይፈልጋለሁ በማለት ነገረችው። ጆንም ከሷ ፍቅር ስለያዘው ይህንን ማድረግ በፍጹም አልፈለግም ነበር። ነገር ግን ጆን አሁን ላይ ከሌላ ሰው ጋር ፍቅረኛ እንደሆነች ካወቀ በኋላ ነበር በቃ ይሄን ውሳኔ እራሴ ወስናለሁ ብሎ ይሄን ሊያደርግ የቻለው። ኤልሹ ራሷን ችግር ውስጥ አስገብታ በጣም እየጮኸች አሁን ላይ በጣም ድረሽልኝ፣ እናቴ ድረሽልኝ፣ ገደለችኝ እያለች ራሷን በጥፊና ብዙ ነገር እያነሳች ነበር። ከዚያ በኋላ እናቷ ደርሳ በጣም ደበደበቻ ኑኑዬን። ኑኑ ስትጮህ ቤሉል ደረሰላት። ቤሉል እጇን ያዛት የወይዘሮ ሄለንን። ኑኑ ላይ እጅሽን ካሳረፍሽ እኔ ጋ ነው የምንጣለው በማለት ነበር ምላሽ የሰጣት። አሁን ላይ ልጄን እየደበደበችና ልጄን ለመግደል የሞከረችን ልጅ እስከነ ቤተሰቧ ነው ማቃጥለው አለች። ይህንን ስትሰማ መሲ ከዚህ በፊት አስጠንቅቃት ነበር እንደምታውቁት። ኑኑ ጋር ከደረሽ ሁሉንም ሚስጥር አንቺ እንደከፈተርሽኝና እንዲሁም ለብዙ ጊዜ ሕክምና ስወስድ የነበረው የግድያ ሙከራ አድርገሽብኛል ብዬ ሁሉንም ነገር እናገራለሁ ብላ አስፈራርታት ነበር። እሷም ኤልሹም ይሄንን ነገር እንዳትናገር እሺ በቃ ከዚህ በኋላ ምንም አይነት ነገር አልናገርም ብለው ተስማምተው ነበር። ነገር ግን በስተመጨረሻ ሀሳቧን ሽራ ሁሉንም ነገር ትታ ኑኑን ከቤት ለማስወጣት ትልቅ ወጥመድ አዘጋጀች። ከዛ በፊት ግን መሲ የሆነ ነገር ለማድረግ ፈልጋ ነበር። ነገር ግን መሲም ትልቅ የማይቻል መረጃ ነው ያገኘችው። ወይዘሮ ሄለን ስልኳ ክፍት ሆኖ ስታገኝ ከዚህ በፊት የቀረጸችውን ቪዲዮ አይታባታለች። መሲ ምን ያህል ከባድና አደገኛ ሰው እንደሆነች በተደጋጋሚ ተናግራለች። ነገር ግን እንደዚህ አይነት መረጃ ትይዛለች ብላ ስላልጠበቀች ያየችውን ነገር ነበር ማመን ያቃታት። አሁን ላይ ቤሉል ራሱን ከሁሉ ነገር አግልሏል። ምክንያቱም ኑኑ ሌላ ፍቅረኛ ይዛለች ብሎ ስላሰበ ነው። ኑኑዬ በጣም አለቀሰች። ከቀን ወደ ቀን የኑኑ ስቃይ እየበዛ ሄደ። ቤሉል እሷ የምትወጣ ከሆነ እኔ ለራሴ አብሬ እወጣለሁ፣ በፍጹም እንደዚህ አይነት ነገር እንዲደረግ አልፈልግም በማለት ነበር ወይዘሮ ሄለንን ያላት። የኑኑዬ ወንድም መኩዬ አሁን ላይ እህቴ በመቶ እርግጠኛ ነኝ እንደዚህ አይነት ነውር ውስጥ የምትገኝ እህት አይደለም ያለችኝ። ያንቺን ነገር ሚስጥር ባልደብቅልሽ ኖሮ አንቺ እዚህ ምን እያደረግሽ እንደሆነና ለአመታት ትምህርት ሳትማሪ ተማርኩ እያልሽ እንደምትመላለሽ ይሄንን ነገራቸው ነበር ብሎ ነግሯታል። ኤልሹ በስተመጨረሻ ሀሳቧ ተሳካላት። የምትፈልገውና የምትመኘው አሁን ላይ ኑኑ ከቤት ተጠፋች። ኤልሹ ሀሳቧ ኑኑ ከቤት ከጠፋች አሁን ላይ ከአዶናይ ትርቃለች፣ እዚህ ቤት ስላለች ነው ብላ ታምናለች።
አዶናይም የራሱ የሆነ ትልልቅ መረጃዎች ስለያዘ ወይዘሮ ሄለን ኑኑን ለማስወጣት ሙከራ አድርጋ ነበር። ነገር ግን አዶናይ ትዕዛዙን የማስተላልፈውን የራሴ ነኝ፣ በእኔ ትዕዛዝ ደግሞ ማንም ሰው አይገባም፣ ስለዚህ የትም አትሄድም በማለት ነበረ በጣም የተናገረው። ጆን ኑኑን ምን ያህል እያሰቃዩት እናትና ልጅ እንዲሁም ቤተሰቡ ምን ያህል ስቃይ እያበዛባት እንደሆነ በደንብ ተመልክቷል። ከዚያ በኋላ ዶክተሩን ሄዶ አንገቱን አንቆ ምን እንደተፈጠረና የዶክመንቱ ወረቀት እንዲሁም የኑኑን ምን እንደተፈጠረ እንዲነ ጆን ኑኑን አሁን ላይ ላግዛትና ከጎኗ ሊቆም ለራሱ ቃል ገብቷል። ምክንያቱም እውነተኛ ፍቅር ነው የያዘው። ኑኑን በሆስፒታል ወረቀቱን ቀይር ሲለው በተደጋጋሚ ሰምቶ ነበር። ጆን ከነ ጓደኞቹ ወደ ዶክተሩ ሂዶ እዚሁ አንገትህን ቆርጠንህ እንሄዳለን ወይስ የኑኑን ዶክመንት ትሰጠናለህ በማለት ነበር ያስፈራሩት። ዶክተሩም ሌላ አማራጭ ስለሌለው ሁሉንም ነገር ወረቀቱን ሰጣቸው። የኑኑ የምርመራ ውጤት ነበር። የምርመራ ውጤቱን እንዲደብቅና አሁን ላይ ምንም ህመም እንደማያማት በደሟ ውስጥ ቫይረሱ እንደሌለ በተደጋጋሚ መናገር ጀመሩ። አሁን ላይ ጆን ከኑኑዬ ጋራ በፍጹም አልለይም፣ አሁን ላይ ከጎኔ እስከሆነች ድረስ ሁሉም ነገር ይስተካከላል እያለ ቀጥሏል። መሲ ከፍቅረኛዋ ከቴድ ጋራ ማውራት ጀመረች። እሱም ቴድም ትወጂኛለሽ አላት። በጣም ደነገጠች። በእርግጥ ብዙ ደቂቃ ካወሩ በኋላ ነበር ይሄንን ያላት። ነገር ግን ትወጂኛለሽ አባባሉ ቢያስደነግጣትም ሁሉንም ነገር ነገረችው። አሁን ላይ መስዬ በሌላ በኩል የቤሉል አጎት እሷን አፍቅሮ ወዳ ወዲህ ይላል። እሷ ትዕዛዙን ስላልሰማች ብቻ እንደሚቀጣት በተደጋጋሚ ነበር የተናገረው። እሷ ግን እየቀለደ ነው እያለች ትተዋለች። አሁን ላይ ኑኑዬ በጣም ከባድ እና አሳዛኝ ሁኔታ ነው ያለችው። የሚገርመው ነገር ኑኑ ከባዱ ነገር ፊት ለፊት መሆኑ ነው። በሌላ በኩል ደግሞ ጆን የኑኑዬ ፍቅር እንደለወጠውና አሁን ላይ መልካም ስነ ምግባርና ማጭበርበርና መስራቅ እንደማይፈልግ በተደጋጋሚ ተናገረ። ነገር ግን ኤልሹ በፍጹም ይሄንን መቀበል አልፈለገችም። አሁን ላይ አንተ ይሄንን እንኳ ተውክ ብትል እኔ ግን መተው አልችልም፣ ምክንያቱም እኔ የምፈልገው እሷን ነው። ቤሉል በስተመጨረሻ ኑኑዬን አቅፋት። የፈለገ ቢሆን ኑኑ ኤልሹን እንደማትመታት በጣም እርግጠኛ ነኝ በማለት ነበር ምስክርነቱን የቀረበው። ውዶቼ ላይክ፣ ሰብስክራይብ እያደረጋችሁ አመሰግናለሁ።